ዛሬ ቪዲዮዬ አካላችን በቦታው ባይገኝም እንጓዝ። የቻላችሁ በብሌን በመኪና ምችሉ በእግር ላሰባችሁ እንጠብቃቸዋለን። አስመራ ዋና ከተማዋ ይቺ ኤሪትሪያ ነች። ረጭ ያለች በአፍሪካ ቀንድ የምትገኝ ቀይ ባህርን ተንተርሳ 10 ዓመታትን ወደኋላ ቆማ ብላ 3.7 ሚሊዮን በላይ ህዝብ የሚኖርባት አስመራ ዋና ከተማዋ አስመራ አፍሪካ ትንሿ ሮም የጣሊያን መሳይ ግንባታዎችን ማየት አይደለም። ከ800,000 በላይ ነዋሪዎች አሉ። በመካከለኛው የአየር ጸባዩ ስለምትገኝ ቀዝቀዝ ያለ አየር አለ። አስመራ ማለት 4 መንደሮች ተባበሩ ማለት። በጣሊያን ቆጵሮስ ዘመን ከ1890 እስከ 1941 እጅግ ታዋቂ እንደነበረች ታሪክ ያስረዳናል። በከባዱ የጣሊያን አሻራ ያረፈባት ትንሿ ሮም የሚል ስያሜን ያገኘችው አስመራ ታዋቂውን የፊያት ታልጋሪኖ የነዳጅ ማደያ የአውሮፕላን ቅርጽ ያለው ህንፃ እስካሁን ድረስ የሚገኝበት፣ ካቴድራል አስመራ ትልቁ በቀይ ጡብ የተገነባው የካቶሊኮች ቤተክርስቲያን የሚገኝበት፣ በ1930 የተገነባው የሲኒማ ኢምፔሮ ስቲል ናው ድረስ በጥቅም ላይ የሚውልባት እንደ ማርያም ካቴድራል የኦርቶዶክስ ካቴድራል ቤተክርስቲያን መንፈሳዊና ባህላዊ የከተማዋ መሀል የሆነበት ብዛት አስመራ ላይ ስትሄዱ የቡና ባህል አላቸው። ያው ብዛት የጣሊያኖችን ማኪያቶና ስፕሪሶ እንደ ጣሊያኖች ነው። እዛም ይመስለኛል ትንሿ ሮም የተባለችው። አስመራ ጸጥ ያሉ መንገዶች ያሉና ብዙም ሰው የማይታዩበትን መንገዶች ማየት የተለመደ ነው። ሁለተኛ መዳረሻችን ሀረር ነች። በከፍታ ወደምትገኘዋ የእርሻና የንግድ ማዕከል ወደ ሆነችው ከተማ እስቲ እንጓዝ።